ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ይላቸዋል። ወረድ ብሎ ቁጥር 44 እና 45 ላይ ምን ይላል? 43 ላይ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል ይላል። በድሮ ወይም በብሉይ ኪዳን ጊዜ ባልንጀራቸው እንዲወዱ ጠላታቸው እንዲጠሉ እንደ ሕግ ይፈጽሙ ነበር። ኢየሱስ ክርስቶስ ግን ምንድነው ያለው? እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባል።